መለሰ መንገ ባላለሁኝ አካል ጉዳተኛ ነኝ እኔ ያው አካል ጉዳተኛ እንደመሆኔ ያው ሰልፍ አላስኩም ቅድሚያ ነው የተሰጠኝና ገብቼ መርጫለሁኝ እና ሰውም በጧት ነው መጥቶ ሰልፍ ዞ እየመረጠ ያለው። ስሜ አባይ ካሳ ይባላል። የጉለሌ ክፍለ ከተማ ወረዳ 9 ነዋሪ ነኝ። ሰባተኛው ሀገራዊ ምርጫ ፍጹም ዲሞክራሲያዊ ሰላማዊ የሆነ ምርጫን ለመምረጥ በናፍቆት ለከለሊቱ 11 ሰዓት ላይ ነው የተነሳሁት። ስልጣን በምርጫ መሆኑን ለማሳወቅ ሁሉም ሰው ያደረበትና በሌሊት በነቂስ ተነስቶ ይሆነኛል፣ ይበጀኛል፣ ይመርጠኛል፣ ቺን ሀገር ወደ ተሻለ ሀገር ከፍ ያረጋታል፣ ህዝቡም ተጠቃሚ ይሆናል የሚለውን ፓርቲ መምረጥ እንዳለበት እኔም አምኜ ይበጀኛል፣ ሀገሬን ያሳድጋል፣ ሀገሬን በተሻለ ሁኔታ ከፍ ያደርጋል፣ ከአፍሪካም ከዓለምም ተርታ እኩል ያደርጋል የሚለውን መርጫለሁ። ሁሉም ህዝብ ይህን ዲሞክራሲያዊ ይህን ጊዜ ተጠቅሞ ሁሉም በነቂስ ወጥቶ መምረጥ እንዳለበት ለሀገሩ አሻራውን መጣል አለበት። ስሜ ፍስሐ ገብረ ማርያም ይባላል። ከሌሊቱ 11 ሰዓት ሲሆን ወደ ምርጫ ጣቢያ በመምጣት ይበጀኛል፣ ይጠቅመኛል፣ ሀገሪቷን ያሳድጋል የሚለውን ፓርቲ እና ይበጀኛል ብዬ መርጫለሁ።